በሚያክል እንጨት ከኋላ ምንም ጥሩ ነገር የለውም ምንም። ከዛ ሄርሞን ደግሞ የሆነ እንደዚህ የሚዘለላለ ዝለይ ስትባል ምንድን ነው ሀንግ መምታት ነው እንዴ? ስማኝ እንትንም የሆነ የሚዘለላለ ሄርሞን እንግዲህ ዝለይ ኢማጂን ሄርሞን ዝለይ ሲል ማለት ነው። እዚህ ጋር ቀረ እንደዚህ ኩና መሀል ላይ እቃው ላይ መሀል ቀረች እንደዚህ ቪዲዮ ላይ ማለት ነው። ታይ አይደለም ቢኒ እንደውም ቢመጣ ስቆ ነበር የሚሞተው። ቢኒ እንግዲህ እንደዚህ ነው የሚያይ እንዴት እንዴ ነው መመታው ምናምን ስላቸው እዛ ጅሬም መቼም ዱቅ አድርጓል እንጂ ግልግል የሆነ እኔ ውሻሸት አልማታምኖች የሆነ አይነት ነው። ቢኒ የእኔ ቪዲዮ የሰራሁት ጊዜ ሚኪ የሚባለው ልጅ አብሮኝ የሰራውን አይታችሁታል። 3 ነው የመጣሁት 3 ስማታሪ የውሻሸት የሚባል ነገር የለም። ሀይሚ ዛሬ እኔ ከእሷ ጋር ስንሰራ ምቻት እንዳትላት አለችው። የቀልድም ቢሆን ምቻት እንዳትላት ምናምን እያለችው ነበር። ታይ ኧረ እባካችሁ ታይ የሚባል ነገር የለም። አይ ጥፊ ነው ማሮችን ጨንቧ ነው በቃ ሌላ በሆነ የለውም። የምን የውሻሸት ነው? ጨንቧ ነው። እናንተም ስትሰሩ እንደዛ ነው ማድረግ። ሪል ነው በቃ። ሲጀመር ቆይ አቤኔ አንተ እንደዚህ ሰደህ እንዴት ነው እዛ ሲደርስ እንደዚህ አድርጎ መጥቶ የሚመለሰው? እንደዚህ ይደርሳል። ይሄድና ነው የሚመለሰው። እንደዚህ ይሄድና ይመለሳል። አግቶር ነው ይመለሳል። ከዛ ካሜራ እንግዲህ ይቀየራል። ያኔ ለምዶ ነው ማሪ፣ ለምዶ ሳይሆን ካሜራ እኮ ለምዶ እንደዚህ በቃ እንደዚህ ለመደ ጥፊ ትክክለኛ። ከዛ ወዲህ በቃ የለም ግን አይ የሚባል ነገር የለም። ማሮች ስማኝ አቤን ችግር አለው አይደለም? ማውራት ችግር አለው? ማውራት ችግር አለው? ማውራት አይ ስለ ስራው አታውሪ። ከስራው ችግር የለም እኮ ይሄ እኮ ስለ ስራው ሳይሆን ስለ እኔ ነው እኮ። አረ ችግር አለው? አይ ችግር የለውም። ቢኖረውም ችግር የለውም ነበረ። ያ ነገር መቼም እንደማይሳካ ነው የምናስበው እና ይሳካል። ማይሳካ ነገር የለም። ይሆናል። የማይሆን ነገር የለም። ክብር ለመድኃኒዓለም ለድንግል ማርያም ልጅ። እኔ እዚህ ቦታ ደርሳለሁ ብዬ አስቤ አላውቅም። ልንገራችሁ ብዬ ነው። እኔ ወይ ተይዤ ሀገሬ እገባለሁ ወይ ሀገሬ ገብቼ ይሆን ነገር ሁኜ እቀራለሁ ወይ ደግሞ በባህር አሰርቼ እንደገና ተመልሼ ህጋዊ ሁኜ እሄዳለሁ ስል ሞታለሁ። እሱ ነው በቃ አላማዬ። እንትን ማለት ተስፋ እንትን የማለት እዚህ ቦታ ላይ ደርሳለሁ ብዬ አላስብም። እና የሆነ ሀሳብ አስባችሁ ኧረ እዛ ቦታማ አልደርስም ብላችሁ አትደምድሙ። ትደርሳላችሁ። ለፈጣሪ ምንም የሚሳነው ነገር የለም። ያመነ ሰው ፈጣሪውን ያመነ ሰው የትም መድረስ ይችላል። እና እኔ እንደ ሰው ርብርብ ቢሆን አዛኝን እኔ የትም አልደርስም። ቅመም ነኝ። ሊደግፉ ሊያበረታቱ ነበር የሚገባው። ግን እኔም ከዛ በላይ ቅመሞች ናቸው እየረገጡኝም እየሰደቡኝም ያሉት። እና ይሁን የሚያስደስታቸው ከሆነ እኔን ካላነሱ ውላቸው የማያምር ከሆነ 24 ሰዓት አንሱኝ። እሺ አንሱኝ፣ ግድ የለኝም። አላማዬን ወደፊት እርምጃዬንን ያውቃለሁ እና በተግባርም እያሳየኋችሁ ነው። በወሬ አይደለም። እኔ እደርስበታለሁ ብዬ ያሰብኩበት ቦታ ወሬ አውርቼ ሳይሆን በተግባር እሱንም ደግሞ ልብ የቀናና ንጹሕ ስለሆነ ብቻ ነው። የትም ልደርስ አልችልም። እንደ ሰው ክፋት የኔም ክፋት ቢኖርብኝ ገና ሳያውቁኝ ነው ስለ እኔ ወጥተው የሚመሰክሩልኝ። እግዚአብሔር ይመስገን። ገና ምኑንም ሳያውቁኝ ባዩኝ ባወራሪ በቃ አንቺ እኮ እንደዚህ አይነት ሰው ነሽ ብሎ የሚሉኝ። ስለዚህ ለማያውቀኝ ሰው ረገጠ የተሰደበ ብዬ አልጨነቅም። የሚያውቀኝ ሰው ሳያይ በትክክል ወጥቶ ይመሰክርልኛል። እሺ እና ወዳችኋለሁ፣ አከብራችኋለሁ። እግዚአብሔርን ከልቤ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
በጣም ለስራዬ ለከፍታዬ ስል ዝቅ እላለሁ፣ ግዴታ ነው። ግን ደግሞ አንድ ቀን ከፍ ብዬ እነሱን ከስራ አድርጌ እኔ ከላይ መብረር አይቀርም። ደግሞ አምናለሁ እግዚአብሔር ጋራ እንደዛ እንደምደርስ ዘውዲቷ የኔ ወርቅ አመሰግናለሁ። የኔ እናት የዛ ቦታ ላይ እንደምደርስ አላማዬን ግብ ችግር። እሺ ግምጃ ያው ስራችን እኔም ሳሪም ሀሜት ነው ስራችን፣ ሰው ማማት ነው ስራችን። ማለት በጣም ሰው ምናመው ማለት ከምር ነው። አይናማለን በቃ ላይቫችንን ከፍተን እሷን በቤቷ እኔም በቤቴ እናማለን። እዚህ ያሉት ሁሉ ያውቃሉ። እኔን እንኳ ዘለሉኝ። አንማሽ አይ እኔ ካገኛችሁብኝ የሚወራ ነገር አውሩ፣ ችግር የለውም። አይ እንደው ዝም ብሎ ይሄ ክፉ ነገር አይደለም፣ ግን ዝም ብለን ይሄ ቀለል ባለመልኩ እናማለን። ማሪ ሄድብሻለ ባትኝ ኖ መሄድ አይደለም ብቻ ግን እናማለን። ሀሜት እና ስናማሽ ምናልባት ካየሽ ህዝቡን የቲክቶክ ሰው ሁሉንም አምተናል። እነ ቤታን ሁሉንም በቃ አምተናቸው አውቀውናል። አሁን እቺ ልንገርሽ ብዬ ነው። ሳሪም ነገ ከመጣች አስገቢያት እና ተዋውቂያት። የዱባይ እንትን ነች፣ ከንቲባ ነች። ኦኬ እሺ፣ ዱባይ ላይ ከንቲባ ነች። እሺ እናቴ። እና በዚህ አጋጣሚ በጣም ጠንካራ ነሽ፣ ጎበዝ ነሽ፣ እንወድሻለን፣ እናከብርሻለን። ትላንትና በጣም ነው የምታምሪው እያልን ያማንሽ ቀለል አድርገን ቀለል አድርጋችሁ ነው አይደስ? ውዴ ምናልባት ካየሽ እኔ በእንግሊዘኛ ነው እሷ በአማርኛ ነው ያማንሽ። ካየሽ እንዳይደብርሽ። ጋይስ ንገሯትሽ፣ በእንግሊዘኛ ያማዋትን አይታችኋል። ይኸው በግልጽ ግጥም ብዬ ብሮክ ብዬ ሁሉ ነገር አይታችኋል። ሰው ንገሯት ካያችሁ። እሺ ሞዴሬተሮቿ እና ሳሪ ምንም ብንሄድም ልታይን አልቻለችም ብላ ስታያት ንገሪያት። እሺ ትናንት ለጌሙ ደንግጠሽ እንደነበር ካፍቷታል በጣም ብታይ ደግሞ እንትን ነች። እሺ ዳጣ ሻጭ ነች። በዳጣዋ ከረገመችሽ አትነሽም። ያ ከመሆኑ በፊት ዳጣ ሰው ታቤላና ትረግማለች። በስርዓት ያላዋራትን ሰው እኔ ጌም ላይ ስለሆንኩ ነው እንጂ ሰው በስርዓት ነው የማወራው። በዳጣዋ ቅመሽ ዳጣዬ ቆንጆ ነው ካለችሽ መጀመሪያ የረገምሽኝም ፍችልኝ ቢያት። እሺ ዝም ብለሽ እንዳበይ። የት አግኝቻ ትበላለች? አይ እዚህ ቤት መባረክ አይደለም ማሬ። ሁሌ ልምጣ እንዴ? እዚህ ቤት መባረክ አለ። በቃ ሁሌ ነው እሺ መጣው ግምጃ ሰመጣ አስገብኝ። አብሶ መባረክ አለ። ያቺ ዳጣ እንዳታስገቢያት በቃ እሺ። መባረክ አለ። እኔም ብቻ ነው ማስገባት ያለብሽ። እሺ ግምጃዬ በጣም እንወድሻለን፣ እናከብርሻለን። እሺ አሁን ለሳሪ ደውዬ ልንገራት እዚህ ቤት 1000 መባረኪን። እሺ እኔ እናት አስጨነቅሻት። እሺ በቃ ይቅርታ ካስጨነቅኩት። ደህና ደሪ። እሺ እኔ እናት እግዜር ይስጣችሁ። ለባረካችሁኝ አላህ ይስጣችሁ፣ እግዜር ይስጣችሁ። ደህና ደሩ ሁላችሁ። ቻው። ተባረኪ። እንደዚህ ይቻላል እንዴ? ምንድን ነው ማሮቼ? እኔ ማላውቀው ምንድን የማን ከንቲባ ነው ያለ? የዱባይ ከንቲባ ናት የሆናለት ነው። እንደዚህ ቢል እንደዚህ እንድል ደግሞ እንደዚህ አሁን ጸዴ ነው አይደለ? የዛሬው ፎቶ አያምርም? የተፖሰተው አዎ ያምራል። የኔ እኮ አንተ ሁለት ብቻ አይደለ? የኔ ሰውስ ምን የኔ ፎቶ የት ፎቶ? ያያ 4 ነው እንጂ አለሽ። ኧረ እባክህ 3
ይሄ አለኝ ለካ አንዱ አለኝ። ይሄኛው ተጽፎበታል የኔ ይሄ አለኝ። የኔ ብቻዬ ደግሞ አለኝ። ይኸው የኔ ብቻዬ ይኸው አንብቡት። ይኸው የማዳም ቅመም በሚል ነው የተጻፈልኝ። ንቧናት የላከችው የማዳም ቅመም የኔ ጀግና የኛ አምሳል ጠንክሪ ነው የሚለው። ልንገራችሁ ብዬ አምስተኛ ፎቶ እኮ በጣም ትልቅ ፎቶ አለ። የለም ፎቶ የለም። ምስለ ስዕል ትልቅ አለ። ፎቶ የለም። ምስለ ስዕል ነው የሚባለው። ኧረ እኔ ሌላ ላሳይ ነበረ እንጂ ምን ያንተ ግን ያም ደግሞ እንትን ብሎ ነው የወሰደብኝ። ብታዩ ማሮች መርጦ አመዳ ምንድን ነው እኔ ጋ ያለ ነገር በቃ ያምርሻል አይደለም? ያለ ነገር ሳይሆን አሁን እኔ እንደዚህ ከኋላ እንደዚህ ያስገኘን እሱን ወድጀው አይደለም የወሰድከው። አልሰጠም ብዬ አይደለ? ተኮራርፈን አይደለ የወሰድከው? ተኮራርፈን አይደለም፣ ቀጥታ ነው የወሰድከው እኮ። ቀጥታ የወሰድከው የዚህ የእንትኑ ቀን ነዋ እንጂማ ፊት ቀን ተኮራርፈን አልነበረ? አዎ ተኮራርፈን ሳይሆን አፍልቼ ነበር እኮ። አፍልተህ ነበር? አዎ አፍልተህ። አንቺ ነው ያፈላሽው አመዳም። አንተ ነው ያፈላው። ጋይዞች እና ጊፍት ጋር ላይ